ዳኒን አብልታ ገደለችው። ዳኒ ወዴት ነው የምትሄጂው? እባክሽን አንቺ ሁሌ ጥፋት ካጠፋሽ በኋላ ነው የሆነ ነገር የምትነግረኝና እባክሽን የሆነ ነገር እንዳታበላሽ ምንድን ነው ቢላትም እሷ ግን ቆይ ስመለስ እነግርሃለሁኝ ብላ ትሁትን ለመግደል መድኃኒት ገዝታ መጥታ መድኃኒቱንም ሳትነግረው አቀረበችበት ምግብ ላይ ትሁት ምግብ ላይ ውሃ በማለት በመጮህ እንድትነሳ ካደረገቻት በኋላ ምግቧ ላይ መርዛ ስታበቃ፣ ነገር ግን የካሌብ አባት ሁሉንም ነገር እያዩና እየተመለከቱ ስለነበረ ልክ እሷ ሩጣ ስትወጣ እሳቸውም ተከታትለው ምግቡን ቀይረው ስለነበረ ዳኒ የትሁትን ምግብ ጠረግ አድርጎ ከበላ በኋላ ቲና አንዳንድ ነገሮቿ ትሁት ምግብ ጨርሳ እየበላችሁ ስለነበረ ተደስታ እየሳቀችና እየተሳላቀች በነበረበት ሰዓት ምንድነው ማሬ ምንድነው ይሄ ሁሉ ደስታ ብሎ ሲላት ይሄ ሽማግሌ ነዋ እኛ እየበላን እሱ መብላት ሳይችል ሲቀር በጣም ነው ያስደሰተኝ እያለች ስትል እንግዲህ ትሁትም አንዳንድ ነገሮችን በግጥም መልኩ ስትመልስላት ነገር ግን እሷ የበላችላት መስሏት የምትለውን ነገር እሱ መቃብርሽ ላይ ይለጠፍልሻል ይጻፍልሻል ስትላት ቴናም ምንም ሳትደናገጥ ያለምንም ፍርሃት ያለምንም ጭንቀት ቀጥ ብላ የበላችላት መስሏት ደስታዋን አጣጥማ ሳትጨርስ ዳኒ ወደቀባት። ዳኒ ሲወድቅ ቲና በደረገችው ነገር በጣም ተደናግጣ ወይኔ ጉዴ እያለች ስትጮህ ትሁትም ነገሩ ስላልገባት ምንድን ነው እያለች ውሃ ምናምን ስትል ስታቀብላት ነበር። አንዳንድ ጊዜ ሰዎችን ለመቅበር የምንቆፍረውን ቀብር ቀረብና አድርገው ይባላል። ምክንያቱም ራስህ ልገባበት ስለምትችል የሚባል አባባል አለና እውነት ቲና የሰራችው ስራ በጣም አሳፋሪና በጣም መጥፎ ስራ ነበረ። ነገር ግን እራሷን ባላሰበችበት ቦታ ራሷን ጠልፎ ጥሏታል። ምክንያቱም የምትወደውና የምታፈቅረው ዳኒ የተመረዘው ምግብ እሱ ስለበላው ትሁት ከሞት ተርፋለች። ሰላም ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን እያያችሁ ያደረገችው ስራ በጣም አስቀያሚና መጥፎ ስራ ስላደረገች ዳኒን በገዛ እጇ እንግዲህ ልታጠፋው ተዘጋጅታለች። ካሌብ ቡና እየጠጡና እየተጫወቱ በነበረበት ሰዓት ቡና ቤት ገብተው ካሌብ ተየት መጣ ሳይባል ብቅ ሲልባቸው በጣም ተደናግጠው እጅ ለእጅ ተያይዘው ስለነበረ ዳኒ እጇን ቶሎ በማላቀቅ እንዴት መጣህ ስትለው ቲና እንዴ ቡናቸው በጣም አሪፍ ነው፣ ምን ነው ሚስጥራችሁን አልጨረሳችሁም እንዴ? በቃ ሚስጥራችሁን ካልጨረሳችሁ እኔ ዘወር ማለት እችላለሁኝና እናንተ ተጫዋቱ ብሎ ሲላቸው አረ ካንተ የሚደበቅ ምን አለ እና ቡና ጠጣችሁ ድጋሜ ልጋብዛችሁ እያላቸው በነበረበት ሰዓት ጠጥተናል ማሪ ችግር የለውም ስትለው እሷም እሺ በቃ እናንተ ተጫዋቱ ብሏቸው ጥሏቸው ሲሄድ እነሱም ምንም ሳያስፎግሩ ነገር ግን ዳኒ እንዴት ሊመጣ ቻለ? እባክሽን መንገድ ላይ ቆማ ልትስመው ስትል እባክሽን ሊያየን ይችላል፣ ምክንያቱም እየተከታተለን ነው፣ እንዴት ሊመጣ ቻለ እዛ ቦታ እና ሊከታተለን ስለሚችል እባክሽን ርቀትሽን ጠብቂ ሲላት እሷም አንተ ደግሞ አልቅጣ በዛው ስትለው ለምን እኔ የምልሽን አሰሚም ሲላት ዳኒ እሺ በማለት በቃ አሁን የምንሰራውን ነገር እንጠነቀቃለን ብላ ተያይዘው ወደ ቤት ከገቡ በኋላ ቲና አትስመኝም እንዴ ስትለው እኔ እዚህ ሰውዬ ፊት ልስምሽ አልችልም አይኑን እንደዚያ አፍጦብኝ ሲላት እሷም እሺ በማለት ተንስታ የሰውየውን አይን በጨርቅ አስራው ልትስመው ስትል ትሁት በሩን በርግዳ ስትገባ ቆይ አንቺ በራት ቆረቆሪም እንዴ ዝም ብለሽ የምገቢው ስትላት ምን እያደረጋችሁ ነው ስትል የካሌብን አባት አይታ ተደናግጣ እየሮጠች ወደ እሳቸው ጋር በመሄድ እና አይናቸውን ስትፈታ ትሁት
ምን እያደረግሽ ነው? ለምንድን ነው እኔ ያደረግኩት እንደዚህ የምታደርጊው ስትላት አንቺ ባለጌ አላበዛሽውም እንዴ? ምን ነው ብልግናችሁን በልክ ብታደርጉት አላበዛችሁትም እንዴ? ስትላት እንግዲህ ቲናም ዘላ መጥታ ትሁትን አንቃለው ስትል ትሁትም ገፍትራ ስትጥላት በጣም ተናዳ ቲናም አንተ ቆይ ብትደበድበኝ ዝም ብለህ ነው እንዴ ቁመህ የምታስደበድበኝ? ለምን ዝም ትላለህ እያየህ ስትለው ዳኒም በጣም ተናዶ ጥሏት ሲወጣ ቆይ ምንድን ነው የምታደርጊው ነገር እኮ ሁሉም ነገር ልክ እያጣ ነው። እባክሽን ኧረ ተይ የገባንበትን ነገር እወቂ። ስለ ሰውየው እኔ መሞት አለመሞት ታሁን በኋላ የሚመለከተን ነገር የለም። የመጣ ነው ገንዘብ ፍለጋ ነው። ገንዘባችንን ይዘን መውጣት ያለብን እና እባክሽን የምትሰሪውን ነገር እየተጠነቀቅሽ ቆይ ከእሷ ምን አለሽ? ከእሷ ጋር ለምን ትከራከሪያለሽ? ሁልጊዜ ከእሷ ጋር ንትርክ እያላት በነበረበት ሰዓት በጣም ነው ያናደደችኝ። በጣም እንዴት ትገፈትረኛለች? እርጉዝ እኮ ነኝ ስትል አንቺም እሷ መተናኮር የለብሽም ሲላት እንግዲህ ካሌብም ከስራ ቦታ መጥተው አብረው ተኝተው ባለበት ሰዓት ማሬ ቁርስ ልስራ ወይ ቡና ላፍላ ወይ ስትለው ቁርስም ማያስፈልግም ቡና ማያስፈልግም ትሁት ትሰራዋለች ብሎ ሲላት እሺ ካል ከዛ ወደ ሳላ ተሰብስበው በነበረበት ሰዓት ዛሬ ደስ የሚል ዜና ልነግራችሁ ነው። ከሐኪም ቤት ተደውሎልኝ አባዬ በቅርቡ እንደሚሻለው ነገረኝ ዶክተሩ ብሎ ሲል ትሁት እንዲሁም ዳኒ ሁላቸውም ተሰብስበው በነበረበት ሰዓት ቲና በጣም ደንግጣ ሊያስታውከኝ ነው ብላ ዘላ ስትወጣ ዳኒ ቆይ አባትህ በቅርብ ይሻላቸዋል ማለት ነው ሲል አዎ ማውራት ይጀምራል ስለው አዎ ይጀምራል በቅርቡ ሁሉንም ነገር ማውራት ይጀምራል ሲል እሱም በጣም ደንግጦ እህቴ እርዳታ ያስፈልጋታል ብሎ ዘሎ ሲወጣ እነሱም ሶስታቸውም ቲና ትሁት እንዲሁም ዳኒና ቲና ተያይዘው ከወጡ በኋላ ትሁትና ካሌብ አባቱ ሆነው ሶስታቸው ሲያወሩ ሲስቁ ሲጫወቱ ነበረ። ሰራንላቸው እያሉ እንግዲህ ተመልሰው ሲመጡ እህትህ እኮ አስታወካት አይደለ የእርግዝና ነገር ምናምን ሲስቅና ሲሳለቅ ነበረ ካሌብ። ነገር ግን ሁለታቸው ሁነው ይህ ሰውዬ በጭራሽ ሊሻለው አይገባም፣ መንቃት የለበትም፣ መሞት ነው ያለበት። ይህን ደግሞ በቅርቡ አፍኝ ገለዋለሁኝ እንጂ በጭራሽ ሊተርፍ የለበትም ብላ ስትል ሰውየው እሱም እባክሽን ሰውየው ምን ያዘብን አሁን ልቅስ ሰርጉን አፋጥኒው ብሎ ሲላት እሱም እንዲህ ቆይ እኔ ሰርጉ ምን ያደርግልኛል እያለች በነበረበት ሰዓት ነገር ግን ዳኒ እባክሽን ሰርጉን ፈጠና አድርጊው ቤት ውስጥ እንዲዘጋጅ አድርጊውና የምንፈልገውን ነገር ይዘን እንድንወጣ በስም ማዞሩ ላይ ደግሞ አንተ ታስፈልገኛለህ፣ አንተ ትረዳኛለህ እሺ ስትለው እሱም ችግር የለውም ግን እኮ እኔ የማውቀው ሰው የለኝም እያላት በነበረ ሰዓት አንተ ገዘኝ እንጂ ለሌላው ምንም አታስብ አትጨነቅ ስትለው ዳኒም እሺ እያለ እንግዲህ ተያይዘው ወደ ቤት ከገቡ በኋላ በጣም ተናዳና ተበሳጭታ ሰውየውን ለመግደል እንዲሁም ደግሞ አሁን ላይ በጣም እያስቸገረችኝና እንቅፋት የሆነችብኝ በመንገዴ ላይ ትሁት ናትና ትሁትን ማስወገድ አለብኝ ብላ ልክ እንደተጣሉ ምሳ እየሰራች በነበረበት ሰዓት ትሁት ወደ በር ወጥታ ቆይ ምን እያደረግሽ ነው? ምን ልትሰሪ ነው? ብሎ ሲላት ዳኒ ምንም ላደርግ አይደለም፣ ምንም ልሰራ አይደለም፣ ስመጣ እነግርሃለሁ ስትለው እሷም እየገሰገሰች ከቤት ወጥታ መድኃኒቷን ገዝታ ወደ ቤት ስትመለስ ምሳ አልደረሰም እንዴ እያለች ስትጮህባት ደርሷል። እና ታዲያ ለምን አታቀራርቢም? ላቀራርብ ነው፣ ነገር ግን አንቺ ከኪችን ውጭ፣ ምክንያቱም አንቺን አላምንሽም። እኔ ከወጣሁኝ ምግቡ ላይ የሆነ ነገር ትጨምሪበታለሽ እና ከዚህ ከክላስ ከወጣሽ አርግ የምትይኝን አረጋለሁ፣ ካልወጣሽም ደግሞ ምግቡን ይዤው ነው የሚሄደው ስትላት እሺ ችግር የለም እወጣልሻለሁ፣ ምግቡን ይዘሽ ቶሎ ብቻ አንቺ ስትላት ትሁትም እሺ በማለት ወደ ሳላ ምግቡን ካቀራረበች በኋላ ለሁላቸውም በየሳህን አድርጋ እየበሉ በነበረበት ሰዓት ቲና በጣም በማለት አስታወከኝ እባካችሁን ውሃ ስትል ትሁት ዘላ ውሃ ልታመጣ ስትወጣ
እባክህን ማሬ አንተም ተከተላት፣ እሷ እኮ ቶሎ አትፈጥንም ስትለው ዳኒም ሮጦ ሲወጣላት እሷ ትሁት ምግብ ላይ መድኃኒት ጨምራ ዘወር ስትል የካሌብ አባት የዳኒንና የትሁትን ምግብ ሲቀይርባቸው እሷም መቀየሩን ስለማታውቅ ቲናም መጣችና ሁላቸውም ተሰብስበው ምግባቸውን መብላት ሲቀጥሉ ቲና በጣም በደስታ ተሞልታ ነበረ። ምክንያቱም ያቀረበችበት ምግብ ላይ የትሁት ምግብ ላይ መድኃኒቱ የተመረዘ መስሏት ስለነበረ በደስታ ምክንያቱም ትሁትን ገደልኳት፣ በቃ ጨረስኳት ብላ ከዛ በኋላ ያለው ነገር ቀላል እንደሆነላት ዛሬ በጣም ደስ ብሎኛል እያለች እየተንከተከተች እየሳቀች በነበረበት ሰዓት እንግዲህ ትሁትም አንዳንድ መልሶችን ስትመልስላት እሱን አሁን አይደለም ቀብርሽ ላይ ይጻፍልሻል ያበቃ ነገር ነው ስትላት ያንቺ ዛቻ አያልቅም፣ መቼ ነው ሁልጊዜ ነው እኮ የምትዝችው? ወይ ግን ስንታችንን ነው ገለሽ የምትጨርሽው? ሁላችንን የምትገሊን እያለቻ በነበረበት ሰዓት ዳኒ ራሱን ተዝለፍልፎ ምንድን ነው ስትለው እሱም ግን መናገር አይችልም። ውሃ ውሃ እያለ ሲል ውሃውን ልትሰጠው ስታደርግ ስትቀዳ በነበረበት ሰዓት ቲና ራሱን ስቶ ሲወድቅባት ወይኔ ጉዴ ዳኒ ዳኒ በማለት ብትቀሰቅሰውም ነገር ግን ራሱን ስቶ ወደቀባቸው። ትሁት ያለችው ነገር ዞሮ ዞሮ እንግዲህ ማንም ጋር አልሄደም። የሰራችው ተንኮል ከራሷ ፍቅረኛና ከራሷ የምትወደው ሰው ላይ ነው እንትን ብሎ ያለባት። ምክንያቱም በጣም ስትተርትባት ነበረ ትሁት። የእውነት ትሁት በጣም የምትመችና አስተዋይ የሆነች ልጅ ምንም ሳታቅ ሊገሏት ነበረ። ነገር ግን የካሌብ አባት ተቀምጠው ሁሉንም እያዩ ስለነበረ ልክ እሳቸውን ከሞት አፋፍ ላይ ብዙ ጊዜ እንደታደገቻቸው ቲናም ብታደርገውም ነገር ግን የካሌብ አባት የትሁትን ሞት በሚገባ ታድገዋት ነፍሷን አትርፈውላታል። ያዘጋጀችው ሞት የደገሰችው ሞት ለትሁት ለዳኒ ሆኗል። ዳኒ በጣም ያሳዝናል። በገዛ ፍቅረኛው መገደል ማለት በጣም የሚያሳዝን ነው። ተራሷ እጅ ከማንም ሳይሆን በራሷ እጅ ራሷ ገደለችው። ዳኒ እንግዲህ በጣም የሚያሳዝን ገንዘብ ብሎ መጥቶ ነፍሱን አጥቷል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤታችንን ተቀላቀሉ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያድርግልን። ዞሮ መግቢያችን መመለሻችን ሀገራችን ነውና ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ የደውል ምልክቱን እያጠቆራችሁ እንግዲህ ሁላችሁም ቤተሰብ እንድትሆኑ በያላችሁበት ፈጣሪ ይጠብቃችሁ። መልካም ቆይታ ይሆንላችሁ።